ቅድም ጓደኛ ነው ያልሽኝ ረግጬሽ ሄድኩኝ። በጣም ይቅርታ። እኔ ከዚህ በፊት ካለቆቼ ጋር ይሄን ያህል መግባባት ስለማለት ነው። ችግር የለውም ተረድቼሻለሁ። ያው እኔም ሰው ስለምወድ በዛ ላይ ደግሞ እዚህ አንድ ቤት መኖራችን ካልቀረ አብረን እንደዚህ እንድናወራና ቡና እንድንጠጣ ብዬ ነው ጓደኛሞች ነው ያልኩሽ እንጂ እንደዚህ ላስጨንቅሽ ፈልጌ አይደለም። ግን አለቃ ለምንድን ነው በሩን ቆልፎት ይወጣው? ችግር ካለ ላግዝሽ እችላለሁ። ምን መሰለሽ ማታ በጣም ተጣልተን ነበር እና እኔ ጥዬው እንዳልሄድ በጣም ይፈራል። ከምታስቢው በላይ በጣም ነው የሚያፈቅረኝ። እኔን ካጣ መኖር የሚችል አይመስለውም። ለዛ ነው ሲመጣ እንዳያጣኝ በሩን ይቆልፈው። አረ ወንድ ልጅ እንደዚህ ያፈቅራል ብዬ አላስብም ነበር። ለምን እንደዛ አሰብሽ? ያው ወንዶች ስሜት እንጂ ፍቅር የላቸውም። አብዛኞቹ በዙሪያ ያሉት ደግሞ እንደዚህ ናቸው። ያው አለመገጣጠም ነው እንጂ ወንድም ሴትም ያፈቅራል። ከልባቸው በጣም የሚያፈቅሩ ወንዶች አሉ። በዛ ላይ ይሄ ሴት ነው ይሄ ወንድ ነው የሚባል ነገር የለም። ጥሩ ሴት አለች፣ ጥሩ ወንድ አለ። መጥፎ ሴት አለች፣ መጥፎም ወንድም አለ። ያው እኛ ስላጋጠመን ብቻ እንዲሁ በደፈናው መፈረጅ አንችልም። ያው አለመገጣጠም ሆኖ እኛ ባጋጠመን ነገር ብቻ እንፈርጃለን። እንደውም እንደሚመስለኝ ከሴቶች ይልቅ ወንዶች በጣም ያፈቅራሉ። በዛ ላይ እነሱ ካፈቀሩ ምንም ነገር ዞሮ ማየት አይችሉም። በተለይ አንቺ ከጎናቸው ከሆንሽ በምንም ሁኔታ ውስጥ ማለፍ ይችላሉ። መታገል የማይችሉት ከሚያፈቅሯት ሴት ጋር ብቻ ነው። ግን አንቺ አለቃን ሳይሆን ሌላው እንደምታፈቅሪ ነው የምትመስዩ። ፊትሽ ላይ ሀዘን እኮ ነው የሚናበበው። የኔ ፍቅር ንግስቴ በጣም የተቀራረባችሁ ይመስላል። ምን እያወራችሁ ነበር? አንዳንድ የሴቶች ጉዳዮችን እያወራን ነበር። ያው እኔ ጓደኛ ስለሌለኝ ጓደኛው ነኝ ስላት እንዳትቀርቢያት ብላታል መሰለኝ እምቢ አለች። ይቅርታ አለቃዬ፣ ከዚህ በፊት ስላለመድኩኝ ነው። ልክ ነው። ሲጀመር ሰራተኛ ቦታውን ሲያውቅ ነው ጥሩ። አሁን ወደ ስራሽ ሂጂ። እሺ አለቃ። በነገራችን ላይ ናታን ሰርቪስ ላይ ለመገኘት እንዴት እንደጓጓ እኔማ መሰከር ሁሉ ቢሆን ብዬ አሰብኩኝ። ለእኔ ናታን፣ ላንቺ ደግሞ ይዞ በጣም ጥሩ። እኔም ቢሆን ደስተኛ ነኝ። ምን ለማድረግ እያሰብሽ ነው? ምን ለማድረግ አስባለሁ? መቼም እኔ ምንም ነገር አይሆንም ብለህ አንተ እሺ አትልም። ያው አንተ የምትለውን ነገር እሺ ብዬ ከመቀበል ውጭ ምንም ላምንሽ አልቻልኩም። ቆይ የሰሩ ቀን ምን ለማድረግ ፈልገሽ ነው? ንገሪኝ። ከነዛ ስርዓተ ቢስ ጎረምሶችሽ ጋር ምን ለማድረግ ቀምረሽ ነው? ነው ወይስ ከዚህ ሴትዮ ጋር እናት በሚል ድራማ የሰርጌ ቀን ልታሳስሩኝ ነው? ሁሉም ሰው እንዳንተ ቀማሪ አይደለም። አሁን ስልኬን ስጠኝ። አይ ምን እንዳሰራችሁ ሳላውቅና በፍርድ ቤት ሳንፈራረም ይሰከሰቻችሁ። ስሜ ፍራታ፣ ከኔ ጋር ላለመጋጨት ብትሞክሪ ጥሩ ነው። ካልሆነ ግን ምን እንደማድረግ ታውቂያለሽ። አንተ አይደለም እኔን የራስን ጥላ እንኳን አታምንም የማትረባ። ስልኬን እንኳን ልታነሳ ፈቃደኛ አይደለች። እኔ አሁንስ ግራ ግብት ብሎኛል። በጣም ነው የጨነቀኝ። አይዞሽ፣ አንቺ ብቻ ተረጋጊሽ። እኔ ማድረግ የምችለውን ሁሉ ነገር አድርጌ ከያፌት ጋር እንዳትጋባ ማድረግ እችላለሁ። ራሴን አደጋ ውስጥ መጣል ካለብኝ ራሱ አድርገዋለሁ። ተው እንጂ ቢኒ፣ እንዴ ይሄ ምን ማለት ነው? ለወልድህ እንደማልችል እያወቅኩኝ ልጄ ስልክ እያስመሰልኩ ይመስልሃል እንዴ? እንዴ ወንድምህ እኮ አደራ ያለው ልጁን ብቻ ሳይሆን አንተንም ጭምር ነው። ለአንተ እኛን አደራ እንደሰጠ ሁሉ እኛንም ደግሞ አደራ፣ የወንድሜን ነገር አደራ ብሎ ለእኔ አደራ ብሎ ሰጥቶኛል። ታዲያ እኔ አንዷን ሴቷን ልጄን ለማዳን ስል አንተ ወንዱ ልጄን ልሰዋክ? እኔ እንደዛ ማለት እኮ አይደለም። በቃ ይሄ ነገር ለፍራታ ብቻ ሳይሆን ማረጋው ያፌትን መበቀል እፈልጋለሁ። ተው እንጂ ቢኒ፣ የመበቀል ነው የምታወራው? በቃ ልጄን ማዳን ካለብህ ራስን ችግሩ ሳትከታ ድንልኝ። ድጋሚ በቀል የሚባለው ነገር ወደ አይምሮክ እንዳይመጣ እንደ በወንድም አጥንት ይዣለሁ ቢኒ። ሁለተኛ ወንጀል ሰርተክ ወደ እስር ቤት የምትገባበትን ነገር እንዳሰራ